ፈጣንና ተሰጥኦን የታደለ ተጫዋች ነበር ግን ትንሽ ስትነካው ይወድቃል በተለይ ረዘም ፈርጠም ካሉ ታዳጊዎች ጋር መጋፋት አይችልም ለአንድ አመት ገደማ ዘላለም ሜሲ በዚህ መልኩ ነው ያሳለፈው አሉ አንድ አመት እነዚህ ተጫዋቾች ሲመሰክሩ ለአንድ አመት መግባባት አቅቶት ነበር እንብዛም አላወራም አንዳንዴ ነው እንደዚህ የሚናገር ቤተሰቦቹ ግን ሊዮ አይናፋር ስለሆነ ሳይሆን ቁጥብ በመሆኑ ነው ይላሉ የስነ ምግባርና የስነ ስርዓት ደንብ አለው የአርጀንቲናዊ ቤተሰብ ያንን የስነ ምግባርና የስነ ስርዓት ደንብ ነው ተግባራዊ ያደረገው ልጁ ሜሲ ከጅምሩ ግን ፕሮፌሽናል መሆኑን ሁሉም ይመሰክሩለታል ግን ባይተዋርነት አስቸግሮታል ስደተኛነት ይሰማው ነበር እንግዳነት በእንግዳ ሀገር የመኖር ባይተዋርነት በጣም ከባድ ነው ይዘላል ኤሊየን ካልቸር አዲስ የሆነ እንግዳ የሆነ ባህል ውስጥ ነው የገባው እና ታዲያ የሆኑ እድሎች ያስፈልጉት ነበር ከዚህ ውስጥ መንጭቀው የሚያወጡት የ30 አመት ወጣት እንኳን የሚገዳደረውን ፈተና ነው እሱ በ13 አመት የተጋፈጠው ግን ስማርት ነበር ልጁ በጣም ብልህ ነበር መቼ መቀለድ እንዳለበት መቼ መኮሳተር እንዳለበት የሚያቅ ነበር ይሉታል ተጫዋቾች በኋላ ቀስ ብለው ሲረዱት በዛን ጊዜ ብዙዎቻችን ስለምንናገረው ሳናስብ ነበር የምናወራው አለ ፋብሪጋስ ሲናገር ቅርታ አድማጮች ሊዮ ግን ብልህ ነበር አስቦ ነው የሚያወራው በሜዳ ላይ እንኳን ምን እንደሚያደርግ እያየነው ነበር በቤት ውስጥ ምን እንደሚያደርግ ማወቅ አያዳግትም አለ ፋብሪጋስ ቤት ውስጥ ምን እንደሚሰራ ለማየት ሜዳ ላይ ያለውን ባህሪ ማየት በቂ ነበር ቢሆንም ግን የሰው ሀገር ሰው ነው ኢሚግራንት ይሄ እንደ ስደተኝነት ይሰማው ነበር ጨዋታዎችን ሲሸነፍ ያለቅስ ነበር ለብቻው እናቱም ሲናፍቀው ያለቅስ ነበር ወንድሞቹም ሲናፍቁት እንዲሁ አልቃሻ ልጅ ነበር ሆዲ ብሰው ነበር አንድ ቀን ከጨዋታ በኋላ ሲያለቅስ አገኘሁት ይላል ቪክቶር ቫልዴዝ ይቅርታ አድማጮች ይህንን አጋጣሚ ልንገራችሁ ጨዋታው ከኤስፓኒዮል ጋር ነበር የሚጫወቱት የባርሴሎና ታዳጊ ቡድን ከባርሴሎና ከተማ ሌላው ክለብ ኤስፓኒዮል ጋር የከተማው ደርቢ ነበር ማለት ነው በዛ የእድሜ ደረጃ የ14 አመት ልጅ እንዲያሉ